ዋና ዋና ዜናዎች የጥንታውያኑ የካፈቾ ነገስታት እውነተኛው ዘውድና ዙፋን ከኢትዮጵያ ብሔራዊ ሙዚየም ወደ ቦንጋ ከተማ ገብቷል። የካፈቾ የዘመን መለወጫ በዓል ማሽቃሬ ባሮ አንድነትን ከመፍጠር አንፃር ሚናው የጎላ መሆኑን የጊምቦ ወረዳ ነዋሪዎች ተናገሩ። ታሪክን በተገቢው ሰንዶ ለትውልድ ለማስተላለፍ የጋራ ርብርብ እንደሚያስፈልግ የሺሾ እንደ ወረዳ አስተዳደር ገለጹ። የሚሉት ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ወደ ዝርዝር ዜናዎች ስናልፍ የጥንታውያኑ የካፈቾ ነገስታት እውነተኛው ዘውድና ዙፋን ከኢትዮጵያ ብሔራዊ ሙዚየም ወደ ቦንጋ ከተማ ገብቷል። ወደ ዞኑ ሲገባ የጎጀብ ኡፋና የቦንጋ ከተማ ነዋሪዎችም የክብር አቀባበል አድርገውለታል። የካፈቾ የዘመን መለወጫ በዓል ማሽቃሬ ባሮ አንድነትን ከመፍጠር አንፃር ሚናው የጎላ መሆኑን የጊምቦ ወረዳ ነዋሪዎች ተናገሩ። የ2018 ዓመተ ምህረት የካፈቾ የዘመን መለወጫ በዓል በወረዳው በደመቀ ሁኔታ ተከብሯል። ብሩክታይት ብርሃኑ ካፈቾች የዘመን መለወጫ በዓላቸውን በየዓመቱ በደማቅ ሁኔታ ያከብራሉ። ያነጋገርናቸው የጊምቦ ከተማ ነዋሪዎች እንደገለጹት የካፈቾች የዘመን መለወጫ ማሽቃሬ ባሮ ባህላዊ እሴቶችን ለማስተዋወቅ የጎላ ፋይዳ እንዳለው ገልጸዋል። ማሽቃሬ ባሮ ያው እንደ ከፋ ዞን እንደ ደቡብ ምዕራብ በደንብ እየተከበረ ያለው ያው እስካሁን ከጀመርንበት ሰዓት ጀምሮ በተሻለ እንግዲህ ከአምና ዘንድሮ የተሻለ ነው። በተሻለው ሁኔታ ያው አጠቃላይ እየተከበረ ያለው ነገር ይታያል። እንግዲህ ስናይ አሁን እንደ አጠቃላይ ከአምና ዘንድሮ ደግሞ ማህበረሰባችንም ቢሆን ለባህሉ ያው ብዙ ወግና ታሪክ ስላለው የተሻለ ነገር ያደረገ መሆኑ የሚታየው አለባበሱ ሙሉ በሙሉ ዘንድሮ የተቀየረ መሆኑ ይታያል። የማሽቃሬ ባሮ የካፈቾ ህዝብ የዘመን መለወጫ ታሪካዊ በዓል ከመሆኑ አንፃር ህዝቡ አሁን በደረስንበት ደረጃ ላይ ህዝባዊ መሰረት የያዘ ባህሉን ማንነቱን ህብረቱን የሚያሳውቅበት በዓል ከመሆኑ አንፃር ብዙ የሚታዩ ካለባበስ ጀምሮ የተለያዩ የምግብ አይነቶች የተለያዩ ታሪካዊ ባህል ምግብ አይነቶች እና ሌሎች ነገሮችን በማስተዋወቅ ባህላዊ መሰረት እንዲይዘው ህዝባዊ መሰረት እንዲይዘው በብዛት እየተሰራ ይገኛል። ባህል ማለት በራሱ በሀገራችን ላይ ትልቅ ስፍራ ያለው ሀገራችን ኢትዮጵያ ደግሞ የብዙ ብሔር ብሔረሰቦች ሀገር ከመሆኗ የተነሳ ይሄ ብዙ ብሔር ብሔረሰቦች ሀገር የሆነች ሀገር ደግሞ የራሷ የሆነ የልዩ ልዩ ብሔረሰብ የራሱ የሆነ ባህል የራሱ የሆነ ወግ ስርዓት ያለው ከመሆኑ የተነሳ እኛም በዚህ የከፋ ማህበረሰብ ደግሞ የራሱ ባህል የራሱ ወግ የራሱ አለባበስ የራሱ አመጋገብ ስርዓት ያለው ህዝብ ነው። ከዚህ የተነሳ ባህላችን የራሱ እንቀድም እንዳልኩት የራሱ የሆነ ነገር ያለው ስለሆነ ያው እንደምታዩት ያሸበረቀ ያማረ በአመጋገብም ባለባበስም ባነጋገርም ያማረ ነው ብዬ አስባለሁ። የዘንድሮ የማሽቃሬ ባሮ አከባበር ለየት ያለ መሆኑን ተናግረዋል። እኔ የዘንድሮ ማሽቃሬ ባሮ ከአምናና ከካቻምና ይበልጣል ብዬ የሚወስደው አንደኛ የብዙ ዘመናት ልፋታችን የ13 ዓመታት ልፋት የአባይ ግድብ ተገድቦ ውጤት የበሰረበት አመት ነው አንደኛው። ሁለተኛው ያው ከአምናው የተሻለ ነው ብዬ ቅድም ብያለሁና ካለባበስ ጀምሮ ከባህል አሁን ከእሴቶች ከእያንዳንዱ ቀበሌ የሚመጣ የራሱን ባህል ይዞ እየመጣ ነው። ጦር ይዞ የሚመጣ አለ። በቃ የተለያየ ነገር
አሁን በሚናየው ልክ ማለት ዘፈን የሚዘፍኑት የተለያዩ የራሳቸውን የባህል ትርኢት ይዘው እየቀረቡ ያሉ ነገሮች ከአምናውና ከካቻምና። ሁለተኛ ደግሞ የመሽቀረ ባሮ ሚለየን ዘንድሮ ደግሞ የኛ ማሹሮ እዚህ የቆመው ያ በማህበረሰብ ልፋት እየተሰራ ያለው ወደ መመረቅ ደረጃ መድረሱ ነው ሚለየን። እዚህ በዓል ላይም በመገኘት እጅግ ልዩ ደስታ ይሰማኛል። ለየት የሚያደርገው ግን 2018 እንደ ሀገር የኩስምና ዘመናችን ያበቃበት የህዳሴ ግድባችን የተመረቀበት ታሪካዊ በብዙ ፈተናዎች ህዳሴ ግድብ በመመረቁ ይህንን በዓል ደግሞ ስናከብር ከዘመን መለወጫ የመስቀሬ ባሮ የከፈቾ ህዝብ ዘመናዊ ታሪክ ጋር አያይዘን ስናከብር እጅግ የተለየ ኩራትና ደስታ ይሰማኛል። የዘንድሮ በዓልን ለየት የሚያደርገው በቅድሚያ አሁን ያለንበት ሁኔታ የአባይን ገድበን ድል የተጎናጸፍንበት ዳግም አድዋ የሆነብንን እያከበርን በዚህ መካከል ደግሞ የኛን በዓል ማክበራችን ልዩ ድምቀት ይሰጠዋል ብዬ አስባለሁ። ቀጣይ ደግሞ የተጀመሩትን ፕሮጀክቶች የምናጠቃልልበት ወደባችንን አስመልሰን አንድነታችንን የምናረጋግጥበት በመሆኑ ለየት ያደርገዋል ብዬ አስባለሁ። በተመሳሳይ ዜና በወረዳው በዓሉን ከማክበር ባለፈ በባህል ማዕከል እየተሰሩ ያሉ የልማት ስራዎች ለሌሎች ተሞክሮ ሊሆኑ የሚችሉ መሆናቸው ተገልጿል። ብሩክታይት ብርሃኑ ተጨማሪ አላት። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ የኢትዮጵያ ሕዝብ ለረጅም ዓመታት ሲጠይቅና ሲመኝ የነበረው የአባይ ህዳሴ ግድብ እውን በሆነበት ወቅት መከበሩ የዘንድሮውን በዓል የተለየ ያደርገዋል ሲሉ ገልጸዋል። ማሽቃሮ በከፋ ማህበረሰብ ዘንድ ጠንክሮ የሰራ የሚሸለምበትና ደከም ያሉት የሚመከሩበት ወቅት መሆኑን ተናግረዋል። የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ እንደገለጹት ቀደም ሲል ካፋ ይህንን ታላቅ በዓል በዚህ ልክ ሳያከብር መቆየቱ የሚታወቅ ቢሆንም ከቅርብ ጊዜ ወዲህ በደማቅ ሁኔታ እየተከበረ እንደሚገኝ ገልጸዋል። በበዓል ወቅት የተጣሉ የሚታረቁበትና የሚመከሩበት ወቅት ከመሆኑን ባሻገር የዚህን ታላቅ ህዝብ ባህል ለዓለም ማስተዋወቅ ያስፈልጋል ብሏል። ይህን ተግባር በተጨባጭ እያሳየ ያለ ወረዳና በዘርፉ ከወረዳ መንግስት ጎን በመሆን የበኩላቸውን ያበረከቱ ባለድርሻ አካላቶችን እንዲሁም መላውን ማህበረሰብ አመስግነዋል። ታሪክን በተገቢው ሰንዶ ለትውልድ ለማስተላለፍ የጋራ ርብርብ እንደሚያስፈልግ የሺሾንዴ ወረዳ አስተዳደር ገለጸም። በወረዳው ህሪዮ ቀበሌ የካፈቾ ብሔር ዘመን መለወጫ በዓል ማሽቃሮ በደማቅ ሁኔታ ተከብሯል። ተጨማሪ አለን። የካፈቾ ብሔር ከተለያዩ ብሔረሰቦች ጋር በፍቅርና በመቻቻል የሚኖር ማህበረሰብ መሆኑ ይታወቃል። በዚህም በአካባቢው የሚኖሩ ሌሎች ብሔረሰቦችን በአብሮነትና በፍቅር በዓሉን አክብረዋል። በሺሾንዴ ወረዳ ሂሪዮ ቀበሌ የማህበረሰቡን ጀግንነት የሚያመላክት የተለያዩ ኩነቶች የቀረቡ ሲሆን በቀበሌው በድሮ ጊዜ የካፈቾ ብሔር ጠላትን ለመከላከል ከሚጠቀምባቸው መንገዶች አንዱ ሂሪዮ እንደሆነ እንዲሁም ቀበሌው ስያሜውን ከዚህ እንዳገኘ የታሪክ አዋቂዎች ተናግረዋል። በስነ ስርዓቱ ተገኝተው ንግግር ያደረጉት የሺሾንዴ ወረዳ ዋና አስተዳዳሪ አቶ ደምሴ ገብረ ማርያም አካባቢውን በማልማት የቱሪስት መዳረሻ ማድረግ ይገባል ብለዋል። ታሪክ እንግዲህ መስተዋት ነው። እንደገና አንስተን ራሳችን የምናይበት መስተዋት ማለት ነው። ሂሪዮ ኩሩፖ ጥንት የነበሩ የኛ አባቶች ምን ያክል ጠንካሮች እንደሆኑ ከዚህ የምንማርበት ይሄን የሰሩ ሰዎች ምን ያክል ጠንካሮች ናቸው፣ ምን ያክል አገራቸውን ይወዱ ነበረ። ይሄን ጉድጓድ መቆፈር ይሄን ማድረግ እንዲሁ በቀላል የሚታሰብ አይደለም። አንገዛም፣ ማንም ቢመጣ አንገዛም። ይሄ አንዱ ትልቁ የኢትዮጵያ ታሪክ ነው። ብሎም ደግሞ የከፋ ታሪክ መሆኑን ምን ያክል የከፋ ጀግኖች ጠላትን ለመከላከል ይሄን ያክል አቅደው ይሄን ያክል ቆፍረው በዚህ ተንቀሳቅሰው በዛ ጊዜ በዛ አስቸጋሪ ጊዜ የሰሩት ስራ ስናይ ይሄን አካባቢ በደንብ ተንከባክበን ለቱሪስት መስህብ እናደርጋለን። ታጥሮ በአግባቡ ተይዞ መታጠር አለበት። ዙሪያው በአግባቡ ተይዞ
ቱሪስቶች መጥቶ ማየት አለባቸው። ማስጎብኘት አለብን፣ ማሳየት መቻል አለብን። አቶ ደምስ ያክለው በቀጣዮቹ ቀናት በወረዳ እንዲሁም በዞን ደረጃ በዓሉን ለማክበር መዘጋጀታቸውን ገልጸዋል። በዚህ ወረዳ ማዕከል አክብረን ቀጣይ አሁንም ዝግጅቱ የቀጠለ ነው። ዝግጅታችን እንግዲህ ሲቀጥል እንግዲህ ከፋ ታሪካዊ ቦታ ላይ ቦንጋ እንግዲህ ታሪካዊ ቦታ ነው። የከፋ መለያ ነው። ከፋ እና ቦንጋ አይለዩም። የከፋ ያው የነገስታት መቀመጫ ነው። እዚህ ላይ በተለያዩ ኩነቶች ይከበራሉ ብለን የምናስባቸው በዓላት እናከብራለን ብለን ቅድመ ዝግጅት እያደረግን እንገኛለን። በተለይ በመስከረም 12 ላይ የሚደረገው ፌስቲቫል አለ። እዚህ ፌስቲቫል ላይ ያው እንደ ሺሾንዴ ወረዳ ሺንዳ ከተማ አስተዳደር ከዚህ ይዘን የምንሄዳቸው ሰዎችን አዘጋጅተናል። በዓሉን በጋራ የምናደምባቸው የተለያዩ ዝግጅቶች፣ የተለያዩ ማሳያዎች አጠቃላይ ቦንጋ ላይ አደባባይ ላይ የምናደርገው ላይ ቅድመ ዝግጅት አድርገናል። አንዱ ከዚህ በዓል አንጻር ከዛ ባሻገር እንግዲህ በታላቅ የሚጠበቀውን ለማክበር መስከረም 13 ነው። ቦንጊ ሸንበቶ ላይ ትልቅ በዓል ነው። እዛ የሚከበረው ዋና የነገስታት መቀመጫ የነበረበት ታሪካዊ ቦታ ላይ ደግሞ ቅድመ ዝግጅቶችን አድርገናል። የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ተክላብ ወልደ ገብርኤል በበኩላቸው የካፈቾ ብሔር ዘመን መለወጫ በዓል ማሽቃሩን ማክበር ባህልና እሴትን ለሌላው ማህበረሰብ ለማስተዋወቅ ፋይዳው የጎላ ነው ብለዋል። እንግዲህ ለአንድ ማህበረሰብ እንደ ከፋም ደግሞ ለኛ ለከፋዎች ይህ መሽቀሩ ላይ የምናሳየው ትርኢቶች ፌስቲቫል ሊሆን ይችላል፣ የፈረስ ኩክስ ሊሆን ይችላል፣ ሌላ ባህላዊ ዘፈኖች ሊሆን ይችላሉ፣ ባህላዊ አለባበስ ሊሆን ይችላል። ይሄ የሚያመጣቸው ጠቀሜታዎች የአንድን ማህበረሰብ ወይም የአንድን የከፋን ማህበረሰብ ባህል ለማስተዋወቅ ለትውልድ ለማስተማር አልፎም ተርፎ ለዓለም እያስተዋወቅን የእኛን ማንነት ለመግለጽ ፋይዳው ትልቅ ስለሆነ ከዚህ አንጻር ነው በዚህ ልክ በተሟላ ልብስ አሟልተን እያከበርን ያለ ነው። በበዓሉ ላይ ከታደሙ ነዋሪዎች መካከል ያነጋገርናቸው በሰጡን አስተያየት ሪዮን በመጠበቅና በማልማት ለትውልድ ለማሸጋገር የበኩላቸውን እንደሚወጡ እንዲሁም በበዓሉ በመገኘታቸው እንደተደሰቱ አብራርተዋል። ሁሉ ህዝብ ወጥቶ የራሱን አለባበስ ለብሶ ወጥቶ የራሱን ባህል ለማሳየት ከዛም አልፎ ተርፎ ዛሬ ታች ወርደን ያየነው ሪዮ ከፋ በራሱ ጠላትን እንዴት እንደሚከላከል አገሩ እንዴት እንደሚጠብቅ ከጠላት ደግሞ እንዳይወረር እንዴት አድርጎ ስልት ፈጥሮ እንደሚጠብቅ ዛሬም ደግሞ ለዓለም ይሄ በመከላከያ ስርዓት ላይ ምሽግ ብሎ የሚጠቀምበትን በከፋ ታሪክ ጥልቅ ጉድጓድ ቆፍሮ ጠላትን የሚከላከልበት ነገሩም ወደን በማየት በጣም ደስ ብሎኛል። ቀጣይም ይሄን ደግሞ ታሪካዊ ይዘቱን ይዘው እንዲቀጥልና የቱሪስት መዳረሻ ሆኖ ኢኮኖሚ ማነጭበት ስራዎችን አብረን ያው ህዝቡን ጋር ተባብረው የሚሰራበት መንግስትም ደግፎ የሚሰራበት የሚል ነገር ስላለኝ በጣም ደስ ብሎኛል። እዚህ ተገኝቼ በዓሉን በማሳለፌ እጅግ በጣም ደስ ብሎኛል። ብዙ ነገር ነው ያየሁት። ብዙ መማር ያለብኝን ነገሮች ተምሬያለሁ እና ከዛ አንጻር እጅግ በጣም ደስ ብሎኛል። በበዓሉ ላይ የሺሾንዴ ወረዳና የሺሽንዳ ከተማ አስተዳደር የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ካፊቂኖኒ አላ ካፊቂኖኒ በትውልድ ለትውልድ ንቅናቄ ማህበረሰቡን በማስተባበር በተሰራው ስራ የተገኘው ልምድ ተጠናክሮ መቀጠል እንደሚገባው የከፋ ዞን ትምህርት መምሪያ አስገነዘበም። ታደሰ ወልደሰንበት ተጨማሪ አለው። በዞኑ ጨና ወረዳ በወበላ አንደኛ ደረጃ ትምህርት ቤት ተገኝተው የመማር ማስተማር ተግባሩን ያስጀመሩት ኃላፊው በ2017 የትምህርት ዘመን በትምህርት ለትውልድ ንቅናቄ ከ237 ሚሊዮን ብር በላይ ገንዘብ ከማህበረሰብ ተሰብስቦ ለትምህርት ግብዓቶች አቅርቦትና ለተለያዩ አገልግሎቶች መዋሉን ጠቅሷል። ያው ማህበረሰቡን ማስተባበር ያስፈልጋል። የትምህርት ለትውልድ ኢኒሼቲቭ ብለን የቀረጽ ነው አለ። በዛ መንገድ በተለያየ አግባብ ማህበረሰቡ ለትምህርት ቤቱ ድጋፍ እያደረገ ያለበት ሁኔታ አለ። ሌሎች የሚደግፉ አካላትም እየደገፉ ነው የነበረውና በዚህ ምክንያት በርካታ ሀብት አግኝተናል። በትምህርት ቤቶቻችን ላይ ባሉን 643 ትምህርት ቤቶች ውስጥ በገንዘብ በጉልበትና በቁሳቁስ ከ237 ሚሊዮን ብር በላይ ሀብት አግኝተን ተቋማት ላይ የትምህርት ግብዓት የማሟላት ስራዎች የተሰሩበት አመት ነው ማለት ነው። የትምህርት ግብዓትን ለማሟላት በተደረገው ጥረት ዘርፈ ብዙ ተግባራት መከወናቸውንም ኃላፊው አስገንዝበዋል። በዚህ በጣም ውጤታማ ስራዎች ተሰርተዋል። የተማሪው የመማር ሁኔታ በእጅጉ የተሻሻለበት ሁኔታ አለ። ሌላው የትምህርት ጥራትን ለማስጠበቅ የትምህርት አምባሳደር ስራዎችን መስራት አለብን፣ መደገፍ አለብን። ይህ አዲስ ተግባር ነው። የትምህርት አምባሳደር በትምህርት ተቋማት ላይ መመደብ ነው። ከዚህ አንጻር በተለያየ ቦታ ላይ ሆኖ ተቋማትን መደገፍ የሚችሉ ምሁራን አሉ። እነዚህ ምሁራን
ባሉን 62 ትምህርት ቤቶች ላይ ሁለተኛ ደረጃ ትምህርት ቤቶች ላይ ተመድበው የትምህርት ተቋማትን እየደገፉ ያሉበት አግባብ የነበረውና በዚህ ምክንያትም ትምህርት ቤት ላይ ደርሰው ተቋማትን እየደገፉ በቁሳቁስ በገንዘብ እና በእውቀት እየደገፉ 17 ላይ ተማሪዎች ውጤታማ መሆን የሚችሉበት ሁኔታ ላይ ሲሰሩ እንደነበሩ ገምግመናል። በጣም የተሻለና የተሳካልን ስራ ነው። ከዚህ ልምድ በመወሰድ ደግሞ በቀጣይ ለማጠናከር አለብን ብለን የምንወስደው አንዱ እሱ ነው። ሌላው ተማሪዎችን እንደ ዞን የተማሪዎችን ውጤት ለማሻሻል በተደራጀ ሁኔታ ተማሪዎችን መደገፍ ያስፈልጋል። ዞናዊ የሆነ የአዳሪ ትምህርት ያስፈልጋል ብለን በዞናችን ማዕከል ላይ በቢሻው ሁለተኛ ደረጃ ትምህርት ቤት ላይ ከተለያዩ አካባቢዎች የተውጣጡ 50 ተማሪዎችን አምጥተን ሰብስበን አሳድረን እየደገፍን ያበቃንበት ለፈተና እንዲደርሱም አድርገናል። በዚህም ተማሪዎች በተሻለ ሁኔታ የመማር እና የማንበቢያ ጊዜ አግኝተው ትምህርታቸውን ተከታትለዋል ብለን እንጠብቃለን። ውጤቱን በቀጣይ የምናይ ቢሆንም እንኳን ማለት ነው። ከዛ ውጭ ወረዳዎችም ባላቸው አቅም ባሉበት ቦታ ላይ የተለያዩ የትምህርት ድጋፎችን እያደረጉ ይገኛሉ። በገንዘብ ሲደግፉ፣ በቁሳቁስ ሲደግፉ፣ እንደዚሁ የተወሰኑ ተማሪዎችን ደግሞ እያሳድሩ እየመገቡ የከረሙበት አግባብ አለ። ሌላው አጠቃላይ ተማሪዎች አንደኛ ደረጃ ትምህርት ቤት ላይ የህፃናት ምገባ የተማሪዎች የሚገባ መርሃ ግብር በአዲስ መንገድ መጀመር ነው። በዚህም በርካታ ትምህርት ቤቶች ወደ ሚገባ መርሃ ግብር ገብተው የሚገባ መርሃ ግብሩን በተሳካ ሁኔታ አድርገዋል። የትምህርት ስራ የሁሉም ባለድርሻ አካላት ድጋፍና ክትትል የሚጠይቅ በመሆኑ በየደረጃ ያሉት ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። በጣም ስኬታማና ውጤታማ የትምህርት ዘመን መሆን መቻል አለበት ብለን እየሰራን ያለ ነው። ይህ እንደሚሆንም ተስፋ አለኝና ለዚህ ሁሉ ስኬት ደግሞ አብዛኛው ባለድርሻ አካላት ወላጅ፣ ተማሪው የድርሻውን መውጣት መቻል አለበት። በየመዋቅሩ ያለው አደረጃጀት ለዚህ ስኬት በጣም በየጊዜው መረባረብ ያስፈልጋል። በጨና ወረዳ የትምህርት ስራን ውጤታማ ለማድረግ ጠንካራ ቅንጅታዊ ስራና የተጠናከረ ድጋፍና ክትትል እንቅስቃሴዎች መኖራቸውን የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም በበኩላቸው ገልጿል። በወረዳችን ደረጃ 2017 ላይ ምንድን ነው የሚመስለው የሚለውን ነገር በተመለከተ ያው የተሻለ በተለይ የትምህርትን ስራ የህዝብ ስራ አድርገን ከህዝብ ጋር የተለያዩ አደረጃጀቶችን ተጠቅመን የፓርቲ አደረጃጀትም የመንግስት አደረጃጀትም ተጠቅመን በተለይ ትምህርት ቤቶች ላይ ከፍተኛ የሆነ ስራ ተሳትፎ ህዝቡ እንዲያደርግ አድርገን ነው ስንመራ የነበር ነው። እሱን ተከትሎ በተለይ ተማሪ ተቀስቅሶ ወደ ትምህርት ቤቶች ሲመጣ እዛ አካባቢ ላይ የመርሱ አካላት የመምህራን፣ የሱፐርቫይዘሮች፣ የትምህርት ጽህፈት ቤት በአጠቃላይ እሱ ላይ ያለው ነገር በቂ የሆነ እውቀት ጨብጦ እንዲሄዱ ከመምህራን ጋርም የመግባባት የተለያዩ መድረኮችን ፈጥረን እሱ ላይ የመግባባት ስራዎችንም እየሰራን ነው የቆየ ነው። ከዚህ ተነስቶ ያው በህዝብ ተሳትፎ 2017 ላይ ወደ 2 ሚሊዮን የሚጠጋ 1,855,000 በላይ ገንዘብ ህዝቡ እንዲያዋጣ አድርገን ትምህርት ቤቶች ላይ የተለያየ ለውጥ የሚያመጡ ትምህርት ቤቱን ሳቢና ማራኪ የሚያደርጉ ስራዎችን እየሰራን ነው የከረም ነው። አያይዞ የመምህራን ደረጃ እድገትና የትምህርት ማሻሻያ ክፍያ ሲቆራረጥ የነበረውን የስኩል ግራንት ሙሉ የተከፈለበት አመት መሆኑን አመላክቷል። ትምህርት ስራ ላይ ማነቆ ነው ተብሎ ሲታይ የነበረው ከ2013 ዓመተ ምህረት ጀምሮ የወዘፉ የመምህራን ጥቅማ ጥቅም የመርሱ አካላት የጥቅማ ጥቅም የደረጃ እድገት ችግር ነበረ። ይሄን ችግርም 2017 ላይ ነው የቀረፍነውና ይሄ ችግር መቀረፉ በትምህርት አመራሮች በትምህርት ባለሙያዎች እና በእኛ መሀል ጥሩ የሆነ ግንኙነት ፈጥሮ ጥሩ የሆነ መደማመጥን ፈጥሮ በጣም የተሻለ የተሳካ ስራ ሰርተናል ብለን ነው ያሰብነውና ይሄም ያው በውጤት የሚገለጽ ነው። በወረዳችን ያው የ8ኛ ክፍልም ይሁን የ6ኛ ክፍል ሚኒስትሪ በተለያዩ እዛ ትምህርት ቤት ላይ ያሉ መምህራን አይደሉም የፈተኑት። እኛ ወረዳ ላይ ያሉ መምህራን አይደለም ፈታኝ ነው የፈተኑት። ከሌላ መዋቅር የመጡ ፈታኝ መምህራን ናቸው። በአጠቃላይ የ6ኛ ክፍልም የ8ኛ ክፍልም ፈተና የፈተኑት እና በጣም በተሻለ ሁኔታ ነው ተማሪዎች ያለፉት። ከ80% በላይ ተማሪዎች ያለፉበት ሁኔታ ነው ያለውና በአጠቃላይ በውጤትም ዘንድ ብዙም ችግር የሌለበትና የተሻለ ስራ ሰርተን አልፈናል ብለን ነው የምንወስደው። እንደ ችግር በተወሰነ መልኩ መታየት የሚችሉ ነገሮች እና የገመገሙ ነው። አንድ የወረዳ መንግስት ባደረገው ጠንካራ ድጋፍና ክትትል
በተማሪዎች ውጤት ላይ አበራታች ለውጥ መታየቱን የተናገሩት የወረዳው የትምህርት ጽሕፈት ቤት ኃላፊ አቶ ደመቀ ዘውዴ ናቸው። አሁን ደግሞ በተጨባጭ ካስጠናናቸው ከ6ኛና ከ8ኛ ክፍል አንጻር የተሻለ አፈጻጸም እንደወረዳ አስተናግደናል ብሎ መውሰድ ይቻላል። ከ6ኛ ክፍል አንጻር ወደ 99% ተማሪዎች ማለፍ ችለዋል። ከ8ኛ አንጻር ወደ 98% ነው ያሳካነው። የጤና አገልግሎት አሰጣጥ እንዲሻሻል የክትትልና ቁጥጥር ስራ በትኩረት መሰራት እንዳለበት ተገለጸም። የካፋ ዞን ጤና መምሪያ የ2017 በጀት ዓመት አፈጻጸምና የ2018 ፈጻሚ ዝግጅት ዙሪያ በቦንጋ ከተማ ውይይት አካሂዷል። ዘገባው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ጽዮን ታደለ። የሁሉም ልማት መሰረት ጤና መሆኑን በመገንዘብ የህብረተሰቡን ጤና ለማስጠበቅ በየደረጃው የሚገኙ አካላት ርብርብ ያስፈልጋል ሲሉ የካፋ ዞን ገቢዎች መምሪያ ኃላፊና ምክትል አስተዳዳሪ አቶ ደመላሽ ንጉሴ ተናግረዋል። የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው ጤናው የተጠበቀ ማህበረሰብ የልማት ግቦችን ለማሳካት ወሳኝ በመሆኑ ለራስ ስኬታማነት ሁሉም መረባረብ መቻል አለበት ሲሉ አሳስበዋል። በተያዘው በጀት ዓመት በጤናው ዘርፍ የተሻለ አፈጻጸም ለማስመዝገብ በትኩረት መስራት እንዳለበት የካፋ ዞን ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ አሚና ሀሰን ተናግረዋል። የቋሚ ኮሚቴ ሰብሳቢ ወይዘሮ አሚና ሀሰን የእናቶችና ህጻናት ሞትን ለመቀነስ የሴቶች አደረጃጀትን በማጠናከር መስራት ይገባል ብለዋል። በተጠናቀቀው በጀት ዓመት በእናቶችና ህጻናት ጤና አጠባበቅ ላይ የታዩ ክፍተቶች በ2018 ዓ.ም መደገም እንደሌለባቸው ያሳሰቡት ኃላፊው በየደረጃው የሚገኙ ባለድርሻ አካላት በባለቤትነት መስራት እንደሚጠበቅባቸው አሳስበዋል። በበጀት ዓመቱ በሁሉም የጤና ስራዎች የተሻለ አፈጻጸም ለማስመዝገብ በልዩ ትኩረት መስራት እንደሚገባ ተጠቁሟል። እነዚህን ስራዎች ለማሳለጥ የተመደቡ አምቡላንሶችን ለታለመላቸው ዓላማ ብቻ መጠቀም እንደሚገባም አሳስበዋል። የኤችአይቪ መከላከል ግንዛቤ ማስጨበጫ፣ የመድኃኒት አቅርቦት፣ የወባ መከላከልና የአካባቢ ንጽህና ማስጠበቅ ላይ በልዩ ትኩረት መስራት እንደሚገባም አስገንዝበዋል። የሴቶች አደረጃጀት ቡድንን በማጠናከር የእናቶችና ህጻናት ሞትን ለመቀነስ መስራት ይገባል ያሉት የዞኑ ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ አሚና ሀሰን በተለያዩ ምክንያቶች በ2017 በጀት ዓመት የታዩ የእናቶችና ህጻናት ሞት በ2018 በጀት ዓመት መደገም እንደሌለበት አሳስበዋል። የጤና ባለሙያ ጉድለት ባለባቸው አካባቢዎች እንደ ወረዳዎቹ ጥያቄ ለመመደብ መምሪያው ዝግጁ መሆኑን ተናግረዋል። የመድረኩ ተሳታፊዎች በጤናው ዘርፍ የሚስተዋለውን ችግር በጋራ በመሆን ለይቶ ለመቅረፍ ቁርጠኛ መሆናቸውን ተናግረዋል። በቀጣይ የወባ በሽታ መከላከል፣ የጤና ተቋማት አገልግሎት አሰጣጥ ቀልጣፋ ለማድረግ እንዲሁም ከአምቡላንስ አጠቃቀም ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት ጤናማ ዜጋ ለመፍጠር ኃላፊነታቸውን እንደሚወጡ ገልጸዋል። በቀረበው ሰነድ ላይ ሰፋ ያለ ሀሳብ አስተያየት ተነስቶ መድረኩን ከመሩ አካላት ምላሽና ማብራሪያ ተሰጥቷል። የቡናን ምርትና ምርታማነት ለማረጋገጥ የሚያስችሉ ተግባራትን በማከናወን ከዘርፉ የሚገኘውን ገቢ ማሳደግ እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ አሳሰበም። በካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የአውሮፓ ህብረት ከደን ጭፍጨፋ ነጻ ምርት አቅርቦት ደንብ ላይ ለዞን ለወረዳና ለልማት ጣቢያ ሰራተኞች በቡና ማሳ ጂኦግራፊያዊ መገኛ መረጃ አሰባሰብ ላይ በኢዩ ካፌ ፕሮጀክት በጀት ድጋፍ ስልጠና እየሰጠ ነው። ዘገባው የባልደረባችን ታምራት ኃይለ ነው። ጽዮን ታደለ ታቀርበዋለች። በስልጠና መድረክ ተገኝተው ንግግር ያደረጉት የክልሉ ቡና ሻይ ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ የአርሶ አደሩ የቡና ምርት ለዓለም ገበያ ለማቅረብ ከደን ጭፍጨፋ ነጻ መሆንን በካርታ ማመላከት አስፈላጊ እንደሆነ ጠቁመዋል። በክልሉ ነባር የደን ጥበቃና የተፈጥሮ አያያዝ ማህበረሰባዊ እሴት መኖሩን ያመላከቱት ዋና ዳይሬክተሩ ይህንን ምቹ አጋጣሚ በመውሰድ የአውሮፓ ህብረት ደንብን በተሻለ መልክ ተፈጻሚ ማድረግ ይገባል ብለዋል። ወደ ደቡብ ምዕራብ ክልል ስንመጣ አያቶቻችን ቅድመ አያቶቻችን የሆነ ልምድ አላቸው። የተፈጥሮን ህግ ይጠብቃሉ፣ ደንን ይጠብቃሉ። ደን አይነካም ይባላል፣ ነውር ነው ይባላል። እንጨት ትላልቅና ቀጥ ብሎ የሚወጣ እንጨት እንዳይቆረጥ የራሱ ማህበረሰቡ የራሱ ባይሎ ነበረው፣ የራሱ ህግ ነበረው፣ የራሱ ባህላዊ ዳኝነት ስርዓትም ነበረው። ይሄ ትሬንድ ማለት ኢኮሲስተሙን አካባቢውን ጠብቆ ፍሬንድሊ አብሮ የመሄድ ልምድ አለው ማለት ነው።
ስለዚህ አውሮፓ ህብረት የሚያወጣው ደን አይጨፍጨፍ የሚለው ነው። እኛ ደግሞ ይሄ ልምድ ካለን ይሄን ልምድ አዳብረ ነው እንደምቹ ሁኔታ ልንጠቀም እንችላለን ማለት ነው። የቡና ሰብል ልማት በክልሉ ለበርካቶች የስራ ዕድል ከመፍጠር ባሻገር በገጠር አነስተኛ ኢንዱስትሪ እያስፋፋ እንደሚገኝ ነው ያስታወቁት። ቡና ከግብርና ምርቶች የውጭ ምንዛሬ በማስገኘት ከፍተኛውን ድርሻ ይዞ እየቀጠለ ያለ ምርት ነው ማለት ነው። ብቻም አይደለም፣ ወደ ራሳችን አካባቢ ስናመጣ ቡና በቡና ማልማት፣ በቡና ምርት ዝግጅት፣ በቡና ምርት ግብይት ሂደት ውስጥ ለበርካታ ዜጎች የስራ ዕድል ይፈጥራል። በጊዜያዊ በቋሚ ብቻም አይደለም፣ ቡና በየገጠሩ አነስተኛ አግሮ ፕሮሰሲንግ ኢንዱስትሪዎቹ እንዲገቡ መሰረት እየሆነ ያለ ምርት ነው። አይታችሁት ከሆነ ግብርና ውስጥ የቆያችሁ ሰዎች እዚህ ውስጥ አላችሁ፣ አዳዲስ የተቀላቀላችሁ ሰዎች አላችሁ። ኢቭን እዚህ ከፋ ዞን ውስጥ ምናልባት እዚህ አካባቢ የመጣችሁ ወረዳዎች ከፍተኛ ቡና የሚለማበት ወረዳ እዚህ ውስጥ ያለ ይመስልኛል። ሺሾንዴ፣ ቢጣ ምናምን እዚህ ውስጥ አለ አይደል? ስለዚህ ታውቃላችሁ ማለት ነው። እናንተ ካሉት የግብርና ምርቶች ወይም ኮሞዲቲዎች በገጠር አነስተኛ አግሮ ኢንዱስትሪን በማስገባት ፖቴንሻሊ ሚና እየተጫወተ ያለው ብቸኛ ሰብል ነው አሁን ማለት ነው። እንግዲህ ቀጣይ ምናልባት በሚቀጥለው ጊዜ ሌሎች ግብርና ምርቶች ይሄን መሰረት ወደ መጣል ሊሸጋገሩ ይችሉ ይሆናል። እንደ ሀገርም አሁን አንዱ የተያዘው ወደ ኢንዱስትሪና ወደ ማኑፋክቸሪንግ ለሚደረገው እንቅስቃሴም ይሄ ሰብል የራሱ የሆነ አዎንታዊ ተጽዕኖ እየተጫወተ ያለ ነውና ከፍተኛ ትኩረት ሊሰጠው የሚገባው የግብርና ሰብል ነው። የንድፈ ሀሳብና ተግባር ስልጠናው በክልሉ በተለዩ 478 ቀበሌዎች ለተውጣጡ 1137 ባለሙያዎች በ4 ማዕከላት በተመሳሳይ ሁኔታ የተሰጠ መሆኑንም አቶ አስራት ገልጸዋል። ይሄን ታሳቢ በማድረግ ስልጠናው በዚህ መንገድ በክልል በሁሉም 4ቱም ማዕከላት በዚህ ሰዓት እየተጀመረ ነው ያለው። እንግዲህ 2 መሰረታዊ የሆኑ ሰነዶች ይቀርባሉ ማለት ነው። አንዱ የአውሮፓ ህብረት ደንብ ምንነት ማለት ነው። ምን ማለት ነው? ምንድን ነው ያስቀመጣቸው? ምንድን ነው ስጋቱ? ምንድን ነው ምቹ ሁኔታ ያለው? እንዴት አድርገን ነው የምንተገብረው የሚለው ነገር መሰረታዊ ግንዛቤ የምንጨብጥበት ሰነድ ይቀርባል። ሁለተኛ አነስተኛ የአርሶ አደር ማሳን የቡና መረጃን እንዴት አድርገን እንሰበስባለን? ጂኦሎኬሽኑን እንዴት እንወስደዋለን? እዚህ ውስጥ ያው 2 ነገር ነው አቺቭ ልናደርግ የምንችለው። አንዱ ለራሳችን ግንዛቤ እንዲኖረን፣ ለራሳችን እውቀት እንዲኖረን ማድረግ አለብን። ሁለተኛ ነገር ደግሞ በተግባር የሚተረጎም ስራ ነው፣ ስልጠና ነው ማለት ነው። እንደ ሌላ ጊዜ ስልጠና ሆኖ ዝም ብለን ሰልጥነን ሄደን ዝም የምንለው ሳይሆን ስኬጁልድ የሆነ ነው። ከስልጠና በኋላ ቀበሌ ላይ የሚሰሩ ስራዎች አሉ። እናንተ የምትሰሩት ቴክኒካል ስራ አለ። ያን ስራ ቀጥሎ መደገፍ ይፈልጋል። ስራው ተገምግሞ ደግሞ መረጃው መጥቶ ወደ ብሔራዊ ቋት ይገባል ማለት ነው። ከዛ በኋላ ትሬሰብል ይሆናል፣ ሰርቲፋይድ ይሆናል። ከዛ በኋላ በሳተላይት ኢሜጅ ነው የሚታየው አካባቢዎቹ በሙሉ ዘናፍተር። ከዛ በኋላ የተነካ ነገር ከሌለ ምርቱ ያለምንም ችግር ወደ ገበያ ይወጣል ማለት ነው። ስልጠናው ለቀጣይ 3 ቀናት በቦንጋ፣ በተርጫ፣ በሚዛንና በቴፒ ማዕከል መሰጠት እንደሚቀጥልም ተገልጿል። የካፋ ጫካ ቡና ገበሬዎች ህብረት ስራ ዩኒየን ልምድ የሚወሰድባቸው ብዙ ተግባራት እያከናወነ ነው ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ህብረት ስራ ቢሮ ኃላፊ አቶ ቀበለ መንገሻ ተናገሩ። ዩኒየኑ እያካሄደ ባለው 20ኛ መደበኛ ጠቅላላ ጉባኤው በ10 አጀንዳዎች ላይ በመምከር ውሳኔ ያስተላልፋል ተብሎ ይጠበቃል። ታምነ በየነ ያዘጋጀውን ዘገባ ብሩክታይት ብርሃኑ ታቀርበዋለች።
የጫካ ቡና ገበሬዎች ህብረት ስራ ዩኒየን ከተመሰረተበት 1996 ዓ.ም ወዲህ ጥራት ያለውን ቡና ለማዕከላዊና ለዓለም አቀፍ ገበያ በማቅረብ በኩል የበኩሉን እየተወጣ ስለመሆኑ መረጃዎች ያመለክታሉ። አሁን ላይ በ55 አባል ማህበራት 13676 አባላትን ይዞ እየተንቀሳቀሰ ያለው ዩኒየኑ እያደረገ ባለው 20ኛ መደበኛ ጠቅላላ ጉባኤ የአርሶ አደሩን ተጠቃሚነት ለማረጋገጥ በሚያስችሉና የዩኒየኑ መጻኢ ዕድል ላይ የመከረበት ነው። በዚህ ስነ ስርዓት ላይ የተገኙት የክልሉ ህብረት ስራ ማህበር ቢሮ ኃላፊ አቶ ቀበሌ መንገሻ ባደረጉት ንግግር ጉባኤው እንደ ሀገርም ሆነ በክልሉ በርካታ እውነቶች የተደረጉ ባሉበት መሆኑ ጉባኤውን የተለየ ያደርገዋል ብለዋል። የህብረት ስራ ማህበራት የአደረጃጀት ታሪካዊ ዳራን ያነሱት የቢሮ ኃላፊ አቶ ቀበሌ የካፋ ጫካ ገበሬዎች ዩኒየን በርካታ ሊወሰዱ የሚገቡ ልምዶች እንዳሉት አብራርተዋል። ዩኒየኑ እንደ ክልል እውቅና የተሰጠው ነው ያሉት አቶ ቀበሌ ለላቀ ውጤት ክልሉ ከዩኒየኑ ከዞኑና ሌሎች አካላት ጋር ቅንጅታዊ አሰራርን አጠናክሮ ይቀጥላል ነው ያሉት። ለ2 ቀናት በሚደረገው ጠቅላላ መደበኛ ጉባኤ በዋናነት በ10 የተለያዩ አጀንዳዎች ላይ በመምከር ውሳኔ ያስተላልፋል ያሉት ደግሞ የዩኒየኑ ዋና ስራ አስኪያጅ አቶ አበበ ማግኔቾ ናቸው። ዩኒየኑ በጥንካሬ የሚገለጹ ተግባራት የሚኖራቸውን ያክል የቡና ጥራት ማስጠበቅን ጨምሮ ቀጣይ ላይ ትኩረት የሚደረግባቸው ናቸው ያሏቸውን ነጥቦች ስለመኖራቸውም አቶ አበበ አብራርተዋል። በመሆኑም ከጉባኤው ብዙ እንደሚጠበቅ ዋና ስራ አስኪያጁ ተናግረዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌ በምሩ አብራችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።